አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ለዳና ናችሁ ሆይ? ሁላችሁንም ሰላም ብያለሁ። እንግዲህ ዛሬ በአዲስ መጥቻለሁ። ዛሬ ሰላጣ እስኪ አብረን እንክተፍ ማለት ነው። እዚህ ጋር ቲማቲም እንዲሁም ኪያር፣ ይሄ ደግሞ እንደምታዩት ካሮት ወይም ጀዘር ማለት ነው። ሰላጣዬን ወይም ከሴን ይሄው እንግዲህ ቆራርጫለሁ። ይህ በቀኝን ያህል ሁሉም ማስተካከያለሁ። ሎሚም እንደምታዩት ነው፣ የሀገራችን ሎሚ ይመስላል። አሁን እንግዲህ አጥቤ ቆራርጬ ይኸው መጥቻለሁ ማለት ነው። ካሮቴን ፈቅፍቄዋለሁ፣ አጣጥቤ ነው የመጣሁት። አሁን ቀጥታ ወደ ቆራረጣችን እንሄዳለን። እንግዲህ እዚህ ጋር ካሱን ተቋርጦብኝ ቀድሜ ቆራርጬዋለሁኝ እንደምታዩት ነው። ካያሬንም እዚህ ጋር ወይም ከኮምበር አይደል? አይ እኔ በኪያር ነው ማይላችሁ እና እንደዚህ አድርጌ ቆራርጫለሁኝ። እና እንግዲህ ዛሬ ደግሞ በትላልቁ ነው የቆረኩት፣ ግን ደስ ይላል። እንደምታዩት ነው ጎረድ ነው ያደረኩት። ለጊዜም ይሁን ለምን አላቅም፣ ብቻ እንዳደርጌ ከትፈዋለሁኝ። እና ውድ ቤተሰቦች ሁላችሁንም አመሰግናለሁ። በያላችሁበት ሰላማችሁ ብዝት ተተረፍ ይበልልኝ። እና ለቤት አዲስ የሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝም ደግሞ እጅግ አድርጌ አመሰግናለሁ። አሁንም ደግሞ ገዛችሁ ኃይለኝ ይላለሁኝ። እንግዲህ ያው ሰብስክራይብም ሰዓትም ፈላጊ ስለሆንኩ አበረታቱኝ እላለሁኝ። ሁላችሁንም ከልብ ነው የማመሰግነው። እንግዲህ እንደምታዩት ነው እዚህ ጋር ደርሶ ማለት ነው። እንግዲህ ቲማቲሜንም ይሄው እንደምታዩት ነው። በጣም ያምራል አይደል ቲማቲሙ? አንዳንዱ ቲማቲም ማሻአላህ ማለት ነው እንትን ይላል። በነገራችን ላይ ልልት ያለው ቲማቲም ለሰላጣ አይሆንም፣ ጥብቅ ያለ ነው። ይሄ አዲስም ስለተገዛ እንደው አላቅም። እና እንደዚህ አድርጌ ቆረጥ አድርጌ ዛሬ መሳከን ይገናችሁ እንድትመጡ ማለት ነው። እንድትመጡ ያው ተጋብዛችኋል ማለት ነው። እንደዚህ አድርጌ ቲማቲሜንም በተላለቁ ነው መቆርጠው። እንግዲህ ያው የሁሉም ቤት አንድ አይነት አይደለም፣ ይህን ያህል እንትን የሚል አይደለም። እና በዚህ መልኩ እንግዲህ እየቆራረኩ ነው። አበረታቱኝ ፕሊስ ውድ ቤተሰቦች፣ የሀገሬ ልጆች ሁላችሁንም በቅንነት እንድታግዙኝ እፈልጋለሁኝ። ምክንያቱም ሰዓት በጣም ገና ነኝ። ሰብስክራይብ የሚሆን እንግዲህ ቁጭ ብሏል፣ እየተነቃነቀ አይደለም። እናንተ ደግሞ ከጎን የሆናችሁ አበረታቱኝ ይላለሁኝ። እንግዲህ ቲማቲሜን በዚህ መልኩ እንደምታዩት ነው ቆረጥ እያደረግኩ ነው። እንግዲህ የሁሉም ቤት አለ ይለያያል። በነገራችን ላይ እኔ የምሰራበት ይህን ነው። በጣም ብዙ ጊዜ የሚጠቀሙት የሆነ እንትን አላቅም፣ የሆነ ለወጥ አድርጌም ስሰራ እንትን አይሉም፣ ይሄንን ነው የሚወዱት። እና እንግዲህ ዛሬ ደግሞ በትላልቁ ነው የገባሁበት ማለት ነው። ይሄ እንግዲህ ቲማቲሜን ጨረስኩኝ እንደምታዩት ነው ማለት ነው። ይሄው እኩል ነው የሆነው፣ ትላልቅ ነው ይሄኛው ማከታተፊ ማለት ነው። እዚህ ጋር ደግሞ ካሮት እኔ ብዙ ጊዜ ፈቅፍቄ ነው የምጠቀመው። አሁን ግን በዚህ መልኩ ተጠቀምኩት። ያኔም ሰላጣ ሰራ በፍቅፍቄ ነው የምሰራው። ይሄንን ብዙም አልጠቀሙም፣ ተስንት አንድ ቀን ነው ማለት ነው። እንግዲህ እንደዛ አድርጌ ያው በስሱ ስለመቆራረጠው እንትን አይለም። እናንተም ደግሞ ሞክሩት ማለት ነው። እኔ ደግሞ ይችን ቢላ ነው የምወደው፣ መቆራረጥበት ትመቸኛለች ማለት ነው። የምር ከሽንኩርት ጀምሬ በዚህ ነው መቆራረጠው፣ እወዳታለሁኝ። ስለመቀለጥፍልኝም እንደው ሀላቅ ማለት ነው። እንግዲህ ካሮት እንደዛ አድርጌ እየቆራረጥኩት ነው። ላይክ እያደረጋችሁ ግቡ ውዶች፣ አበረታቱኝ። አሁንም ደጋግም የምላችሁ አበረታቱኝ። የምር ሰብስክራይብ ራሱ ቁጭ ብሎ እምቢ ብሎኛል ማለት ነው። እና እንደዚህ አድርጌ እንግዲህ ካሮትን እየቆራረኩኝ ነው። ካሮቴ እንግዲህ በዚህ መልኩ እንትን እላለሁኝ። በነገራችን ላይ እንደዚህ ካሮቱ ስስት አድርጌ ነው የምቆርጠው ውዶች ማለት ነው። ማለቴ እንደዚህ አድርጌ ስቆርጥ ወፋፍር እንዳይመስላችሁ፣ በጣም ስስ ነው፣ በጣም ስስ ማለት ነው። ሳይዙ ይተልቅ እንጂ በጣም ስስ አድርጌ ነው የምቆራርጠው ከእንትሩ ማለት ነው፣ ይሄንን ካሮቱን። ምክንያቱም ከሌላው ጥንካሬ ስላለው እሱ እንትን እንዳይል ብዬ በጣም በስሱ ነው የምቆራርጠው። እና ደግሞ ይቺ ቢላይቱ በጣም ነው የምትአግዘው ማለት ነው። እና እንግዲህ እንደዛ ነው ማለት ስታዩት አሁን የሆነ እንትን ሌል ይመስላል። ካሮት በተፈጥሮ ደግሞ እንትን ያለ ስለሆነ እና እንግዲህ እንደዚህ አድርጌ ይኸው ጨርሻለሁ። እዚህ ጋር ደግሞ ናና ነው እየጨመርኩት ውድ ቤተሰቦች። የዛሬው ሰላጣ እንግዲህ በዚህ መልኩ አጠናቅቄ ልሄድ። እንደምታዩት ናና ከላይ ጨምሬበታለሁ። ሁሉንም ጨርሻለሁ። አመሰግናለሁ።